ይስጥልኝ የሙዚቃ አቀናባሪና ፕሮዲውሰር አቤል ጳውሎስ ነኝ። ኪሩቤል ተስፋ ይባላለሁ። ሙዚቀኛ፣ አቀናባሪ እንደዚሁም የድምጽ ባለሙያ። ጤና ይስጥልኝ ያሬድ ተፈራ እባላለሁ። ሳክስፎን ተጫዋች ነኝ፣ ሙዚቀኛ ነኝ። ሳክስፎኒስት ዘሪሁን በለጠ እባላለሁ፣ ሙዚቀኛ ነኝ። ሳሙኤል አሰፋ እባላለሁ። በተለምዶ ሳምሽሎ ነው የምባለው፣ ጊታር ተጫዋች ነኝ። ድሮ ከማስታውሰው እኔ በእኛ ጊዜ አልበም መስራት በጣም ቀለል ያለ ነበረ። ምክንያቱም ሙዚቀኞቹ አንደኛ ነገር ብዙ ሙዚቀኛ በአንድ ላይ ነው የሚሰራው፣ ስራቸውም ሙዚቃ ብቻ ነው፣ ሌላ ስራ የለም። በዛን ጊዜ አንድ ዘፋኝ መጥቶ ግፋ ቢል በ15 ቀን ውስጥ ጨርሶ ይሄዳል። ይሄን እንግዲህ ምሳሌ ለመስጠት በተለይ ሮሃ ባንድን ምሳሌ ለመስጠት እችላለሁ። በዛን ዘመን የተሰሩ ስራዎች ሁሉ እስከዛሬ ድረስ ዘመን ተሻጋሪ ሆነው የሚሰሙ ናቸው። ሙዚቀኞቹም ስራዬ ብለው ነው የሚሰሩት። በዛን ጊዜ የቀል ነበር ብዬ ነው የማስበው። በአሁኑ ጊዜ ግን በዚህ ዘመንና በእኔ እድሜ ላይ ላለ ዘፋኝ ከዚህ በኋላ ሙሉ አልበም ለመስራት አይሞከርም። በነጠላ ዜማ ወይም ደግሞ አንዳንድ ጊዜ ወደፊት 5፣ 6፣ 7 ዘፈኖች አንድ ላይ ሆነው የሚሰሩበት አጠር ያለ ጊዜ የሚጠበቅብን በአጠር ያለ ጊዜ ውስጥ የሚወጣ ዘፈን ካልሆነ በስተቀር ሙሉ አልበም ለመስራት በበኩሌ ይሄ የመጨረሻ አልበሜ ነው በአልበም ደረጃ። ኩኩዬ እንግዲህ በጣም ጨዋታ የምታቅ፣ ቀልድ የምታቅ፣ የቁም ነገር የምታቅ ለእኔ እንግዲህ በጣም ወዳጄ ነችና ብዙ የትዝታዎች አሉን። ይህን አልበም በምንሰራበት ጊዜ ብዙ የስቀናል፣ ተጫውተናል፣ እንደዚሁም ተመካክረናል። እንደዚህ ይሁን ብለን የተለያዩ ሀሳቦች መጥተው የተለያዩ ሀሳቦችን አፋጭተን ይህን አልበም በጥሩ ሁኔታ ጨርሰናል። ኩኩዬ እንግዲህ ለሰው አዛኝ፣ መካሪ፣ ለሰው ምትጸልይ፣ ጨዋታ የምታቅ ፈታ ያለች ሰው ነችና በጣም ነው የምትመች። ኩኩ የፍቅር ዘፋኝ ናት። እኔ በጣም ወዳት፣ መጀመሪያ እንደ ጓደኛ፣ ለታላቅ እህት፣ ሲያስፈልግም እንደ እናት፣ እንደ ቅርብ ዘመድም ብዙ ነገራችን ናት። ኩኩዬ ብዙ አመት ከልጅነት ጀምሮ ነው ማውቃት፣ ከ16 አመት ጀምሮ። ያ ማለት 16 አመት ነው ማውቃት። በጣም እንዲህ ነው የምትባል ሰው አይደለችም። የፍቅር ሰው ናት። ጨዋታ የምታቅ፣ ቁም ነገር የምታቅ፣ መቆጣት ሲገባት እንዴት እንደምትቆጣ፣ ፍቅር መስጠት ሲያስፈልግ እንዴት እንደምትሰጥ የምታቅ ሰው ናት። ብዙም ብለን መጨረስ አንችልም ስለሷ። እንወዳታለን። የሁላችንም ጓደኛም እህትም እንደ እናትም ናት። ኩኩ ለእኔ በጣም ኢንተርቴይንመንት ውስጥ ካሉ ዘፋኞች በደንብ ኢንተርቴይን ማድረግ የሚችሉ ዘፋኞች፣ ለምሳሌ በባህሪ፣ በችሎታ እና በብዙ ነገሯ በጣም የተሟላ የሙዚቃ ሰው ናት። ከኩኩዬ ጋር እንግዲህ የምንተዋወቀው ረጅም ጊዜ ነው። ናይት ክለብ አብረን እንሰራ ነበር እንደ ጓደኛም ነን እና ያው ኩኩ ማንም ሰው እንደሚያውቀው በጣም ሶሻብል ነች፣ በጣም ተጫዋች ነች፣ በጣም ለሙዚቀኞች ለሁሉም አርቲስት በጣም ተግባቢ ነች። በየሄድንበት በየተገናኘንበት ቦታ ደግሞ ሁልጊዜ ሳቅ፣ ጨዋታ ሁሌ በእውነቱ ኩኩ ያለችበት ቦታ ሳቅ አይጠፋም፣ ጨዋታ አይጠፋም እና በተለያየ ነገር ሁሉንም ሰው መታዝናና በጣም ጥሩ ሁሉ ሰው ቢፈልጋት አጠገቧ ቢሆን ሁሉ ሰው አጠገቧ ቢሆን ቢፈልጋትና አብሯት ቢውል የሚመኛት አይነት ድምፃዊ ነች። ኩኩ እንግዲህ ሌጀንድ ነች። በጣም በርከት ያሉ ስራዎችን ከልጅነታችን ጀምሮ እየሰማናቸው
ካደግናቸው አርቲስቶች ውስጥ እንደዚሁም የራሷ የሆነ ለየት ያለ ከለር ያላት የተለየ ድምፅ ያላት ምርጥ ድምፃዊ የመድረክ ሰው። ሁሉም ጓደኞቼ ናቸው፣ የምወዳቸው ናቸው፣ ልጆቼ ናቸው፣ ጓደኞቼ ናቸው። አብረን ብዙ አመት ሰርተናል ከብዙዎቹ ጋራ እና ሙዚቃ በጨዋታ ነበር፣ ደስ በሚል ሁኔታ በመግባባት በፍቅር ነው ያለቀው። አንዳንድ ጊዜ ግን የማለቅስበትም ጊዜ ነበር። ምክንያቱም ዘፈን ፊሊንግ ስሜት ይጠይቃልና ያንን ስሜት ይዤ በሚሄድበት ጊዜ ላይ ወይ አቀናባሪው ሳይመቸው ሲቀርና ቁጭ ብዬ ስጠብቅ ወይም ጊዜ ሲፈጅ ሳይሰራ ሲቀር አንዳንዴ በጣም ያበሳጫልና 1-2-3 ጊዜ ያለቀስኩበት ጊዜ አለ፣ እንደዚህ ሳይሳካ ቀርቶ ስራው። ግን ደግሞ ያው ሙዚቃ ፍቅር ነው፣ ስሜቱም ስላለ ሌላ ጊዜ ደግሞ ሰከን ደግሞ እንቀጥላለን። የፍቅር ፊት አውራሪ ሱማሳጅ ጤናዳይ ግባበ እንግዳይ እንግዳ እንግዳይ እንግዳ እንግዳው ግባ እንግዳ እንግዳይ። በዚህ ጊዜ እንግዲህ አልበም ከባድ ነው። ከባድ ነው ማለት ያውም በኩኩዬ ኤጅ ከባድ ነው የሚሆነው። ለምን መሯሯጥ ይፈልጋል፣ ሀስል አለው፣ ስቱዲዮ እኛም ጋር አለው፣ ድካም አለው እና ስቱዲዮ መምጣት ግጥምና ዜማ መቀበል እሱን ፕራክቲስ አድርጎ እንደገና የመቅዳት ጎበዝ ነች። እንዳውም ተወጥተዋለች ኩኩዬ። ሰው ትንሽ መዝናናት ያስፈልገዋል። እንደ ኩኩ አይነት አልበም ደግሞ ብዙ ጊዜ ኩኩን የምናውቃት ፍቅርን ብዙ ጊዜ ፍቅርን ስትሰብክ ነው። በጣም መረዋ በሆነ ድምጿ ሱዚንግ የሆነ የጆሮ ማሳጅ ማለት ትችላለች። እሷ የኩኩ ድምፅ በጣም እንዴት እንደማስረዳው አላውቅም፣ ቃሉን በደንብ አላውቅበትም። ግን እንደዚህ አይነት ትንሽ ትሪትመንት ያስፈልገዋል ህዝቡ ብዬ አስባለሁ እና በዚህ ጊዜ ኩኩ አይነት አልበም የሚያስፈልግ ይመስለኛል። አልበም መስራት የግድ ነው። ምክንያቱም ብዙ አስቸጋሪ ነገሮች ቢኖሩትም የትኛውም ዘፋኝ የግድ አልበም መስራት ይኖርበታል ብዬ አስባለሁ እኔ በግሌ። በዚህ ጊዜ አልበም መስራት እንደ ድሮ ቀላል አይደለም፣ አሁን ከባድ ነው። ይህን ከባድ ነገር ደግሞ ተቋቁማ ኩኩዬ ይህን በመስራቷ ትልቅ ነገር ነው። ምክንያቱም ያው አሁን እንደምናየው ብዙ ጊዜ በጣም ሲንግል ነገሮች ናቸው የሚደመጡት። በጣም ከባድ ቻሌንጅ ያለው አሁን ለዘፋኙ። ምክንያቱም እስከ ዛሬ ድረስ የተለመደው ሙሉ አልበም መስጠት ነበር ለሰው። አሁን ደግሞ ጊዜው ተለውጦ በጣም አንዳንድ ዘፈኖች ሲንግል እየተባሉ የሚለቀቁበት ጊዜ ነው። ግን ይህም ነገር ተቋቁሞ አሁን ደግሞ ኩኩ ይህን ሙሉ አልበም ከጥቂት ጊዜ በኋላ ሰጥታናለች። ያው እሷም እንግዲህ የከረመችው ሲንግሎች ላይ ነበረ። አሁን ደግሞ ወደ ሙሉ አልበም መታለች። ግን ቀላል ስራ አይደለም፣ ከባድ ፈተና ነው። ትንሽ አሁን የአልበም ስራ ከባድ የሆነበት ጊዜ ላይ ነን ያለ ነው። እሱም ደግሞ ያው በኮቪድ በጦርነት በተለያዩ ነገሮች ምክንያት በጣም ብዙ አልበሞች ተጠረቃቅሟል እና በየስቱዲዮ ብዙ አርቲስት ያለበት ሰዓት ነው እና ቻሌንጁ በጣም ከባድ ነው። አድማጭም በተለያየ ነገር ያው ሀሳቡ ስለሚሰረቅ ሰብሰብ ብሎ እንደ ድሮ አልበም የሚሰማበት ጊዜ አይደለም። ስለዚህ ትንሽ ቻሌንጂንግ የሆነበት ጊዜ ነው። እንግዲህ አንደኛውም ዘፈኖቹ ብዙ ጊዜ ፈጁበት ምክንያቱ ቴዲ ነው። የስምንቱ ዘፈን ደራሲ ባለቤት እሱ ነው። ዘፈኖቹን ግጥሞቹንም ዜማዎቹንም የደረሳቸው ቴዲ ነው እና ቀስ በቀስ የተጠራቀሙ ናቸው። ሲመቸን የሰራናቸው ነበሩ የተቀመጡ። እነሱን እንደገና
እንደ አዲስ ደግሞ ሌላ ጊዜ ደስ ሲለው ደግሞ አንዳንድ ቀን እንደገና ቴዲ ይደርሳል ሌላ አዲስ ነገርና ይሰጠኛል። በዛ አንደኛውን ጊዜ ፈጀብንም የእሱም ጉዳይ ነው። ከሁሉ ግን ሌላ ደስ የሚያሰኘኝና በጣም የወደድኩት ነገር አሁን ደጃዝማች የሚለውን ዘፈን በሚደርስበት ሰዓት ላይ ቴዲ ከኔ የበለጠ እሱ ነው ስራው ላይ ቁጭ ያለው እውነት ለመናገር እና ቴዲ አንድ ስራ ከጀመረ እስከ መጨረሻው ድረስ ሳይደክመው ሳይታክት የራሱን ስራ ብቻ ሳይሆን ለሰውም ስራ ቢሆን እንግዲህ እኔ የራሴን ልናገር ሳይሰለች ነው አንድ ስራ ሲሰጥ እንደራሱ አድርጎ ነው የሚቀመጠው ስራው ላይ እና ከድርሰቱ ጀምሮ ከሰጠኝ ቀን ጀምሮ ወደ አሬንጀርም ጋር ሲሄድ አቤል አሬንጅ ሲያደርገው አብሮ ተቀምጦ ሌሊት እኔ ሰልችቶኝ መሀከል ላይ ቤቴ በመሄድበት ሰዓት ቴዲ እስከ ጠዋት ድረስ ቁጭ ብሎ ነው ይሄን ዘፈን አሬንጅ ያደረገው። መጨረሻ ላይ እንደውም ዘፈኑ ሲወደው ራሱም የተወሰነ ፓርት ፊቸሪንግ ልግባ ብሎ እንደገና ግጥሙን ጻፈ፣ ራሱም ዘፈነ እዛ ላይ አብሮኝ እና ጥሩ ውጤት አመጣ። በጣም ነው የሚያምረው። የቴዲ መኖር ደግሞ ልክ እንደ በረሃ ሀገር ስደተኛ እዛ ላይ እንደተጫወተው እዚህም ላይ አብሮኝ ሲዘፈን ዘፈኑን ከፍ አደረገው። ተሰዋሪ የፍቅር ፊት አውራሪ ሹማዛሽ ጤና ዳይ ግባበል እንግዳይ እንግዳ እንግዳይ። ሌላውም ዘፈኖች ላይ የራሱ ዘፈኖች ላይ ቴዲ ወደ 4 ዘፈኖች ላይ በድምጽ መቀበልም ደግሞ ተሳትፏል። እንግዲህ እዚህ ደጃዝማች የተሰኘው አልበም ላይ አብዛኛውን ድርሻ እኔ ነኝ የወሰድኩት። የሙዚቃ የማቀናበሩንም በኃላፊነት አልበሙን ወስዶ ሚክስ የማድረጉንም እና እኔ 9 ዘፈኖች አቀናብሬ ያለው እዚህ የአልበም ላይ 11 ዘፈኖች ደግሞ ሚክስ አድርጌ ያለው ድምጽ ሪኮርዲንግ እንደዚሁ 11 ዘፈኖች ቤዝ ጊታር ተጫውቻለሁ። በማቀናበሩ ደግሞ 9 ዘፈኖች ላይ ተሳትፌያለሁ። ከኩኩ ጋር አብረን መጫወት ከጀመርን ወደ በጣም ቆይቷል። ጣይቱ ጃዝ አምባ የተጀመረ ጊዜ አካባቢ ነው። ከዛ ጊዜ ጀምሮ ነው ከኩኩ ጋር የምንተዋወቀው። ከዛ ጊዜ ጀምሮ ነው የተጫወትነው። አሁን ኩኩ አልበም ላይ ስሳተፍ ይሄ ለሁለተኛ ጊዜ ነው። ከዚህ በፊትም ያወጣቸው አልበም ላይ ሰርቼላታለሁ ወደ 2 ዘፈኖች አብይ አርካ የሰራላት አልበም ላይ እና አሁን ደግሞ አቤል ጳውሎስ የሰራው የአዲሱ አልበም ላይ ደግሞ ስሳተፍ ሁለተኛ ጊዜ ነው። በጣም እድለኛ ነኝ ከሷ ጋር በመጫወቴ። እዚህ አልበም ላይ እኔ ሳክስፎን ተጫዋችነት ነው እና በጣም ቆንጆ ዘፈን ላይ ሳክስፎን ተጫውቻለሁ። የእውነት በጣም ደስ ብሎኛል እሷ አልበም ላይ በመጫወቴ። እሷም ይህን እድል ለእኔ በመስጠቷ በጣም ደስ ብሎኛል። በሳክስፎን ተጫዋችነት ነው የተሳተፍኩት። እዚህ አልበም ላይ በማስተሪንግ ነው የተሳተፍኩት። አጠቃላይ ሙዚቃዎቹን ማስተር በማድረግ እና ያው ለአድማጭ ቆንጆ ሆኖ እንዲደርስ ነበር ሚናዬ። ትዝታይ የወዴት ነገርኩ አንድም ሳልፈራ። ከአቤል ጋር ያለኝ ገጠመኞች ለምሳሌ እሱ ቤት አንድ ጊዜ ይቀጥረኛል። ሲሄድ አላገኘውም። እሱም ቢዚ ነበር። በጭራሽ ልንገናኝ አልቻልንም። ግን ነይ ይለኛል። የሚችል መስሎት ነው የሚቀጥረኝ። ሲሄድ ሳጣው 1 2 3 4 ሲያደርገኝ አንድ ቀን ዝም ብዬ በሩን ከፈትኩና ራሴ ገባሁኝ። በቃ ሳየው በቃ ነበር ሆኜ ልገለው ነበር ሄድኩት። በቃ ልገለው አለቀ። ልጣላው ሁለተኛ በቃ ፋይል ስጠኝና ከዚህ ሄዳለሁ ለማለት ነበር። ተነስቼ ሲሄድ ልክምክም ብሎ አገኘሁት። ታሟል። ቁጭ ብሎ ለካ ራስ ምታቱ በቃ ታሟል። ራሱን አሞታል። መድኃኒቶች ማአት አሉ አጠገቡ። ኩኩዬ ታምሜ እኮ ነው ሲለኝ ያ ሁሉ በቃ የተቆጣሁት ሁሉ ያዘንኩት ሁሉ ወዲያው በርጄ ጭራሽ አስታማሚ ሆኜ አቅራቢ መድኃኒት አቅራቢ ሆኜ የተገኘሁኝ። እንደገና አልበሙ ላይ እንግዲህ 9 ዘፈን ነው እኔ የሰራሁት። ለሁሉም ዘፈኖች ራሱን የቻለ ገጠመኞች ነበሩን። በጣም ማስታውሰው ግን ደጃዝማች የተሰኘው ዘፈን ግጥምና ዜማው የቴዲ አፍሮ ነው እና
በጣም የአደከመን ዘፈን እሱ ነበርና እሱን ገጠመኝ ማንሳት ፈልጋለሁ። በዚህ አጋጣሚ ዘፈኑ በጣም ቆንጆ ዘፈን ነው። ያው ቴዲም የምታውቀው ነው፣ አይሰለችም፣ አይደክመውም እና ወዲያው ሀሳብ ይመጣለታል። ብዙ ሀሳብ ይመጣል። ጨረስን ስንል አዲስ ሀሳብ ይመጣል። ጨረስን ስንል አዲስ ሀሳብ ይመጣል። መጨረሻ እኔም ኩኩም ስርችት አለን ዘፈኑ። ከዛ ሌላ ሰው መጣና ሌላ ሰው እየሰማው ሁሉ ሰው ነው የወደደው ዘፈኑ። የሰለቸን እኔና እሷ ብቻ ነን። ደከመን በቃ በጣም ብዙ ጊዜ ነው የደጋገምነው አዲስ ሀሳብ ሲመጣ እና ለሆነ ለአንድ ዓመት ያህል አልሰማነውም እሱን ዘፈን። ከአንድ ዓመት በኋላ ነው እንደ አዲስ ያው ስትሰራውና እንደ አዲስ ስትሰማው ይለያያልና ይህ አጋጣሚ ነው ያለኝ። ያው የተጫወትን የተሳሳቀን ነው አልበማን የቀዳ ነው፣ ፈን እያደረግን የቀዳ ነው። ትዝ የሚለኝ አይ ቲንክ የሶስት ዘፈን ከፍላይ ነው የሁለት የተጫወትኩት። የአንድ ዘፈን ሳይኖርብኝ አይቀርም። ገጠመኝ ሳይሆን አንድ ደጃዝማች የሚለውን ዘፈን ከመጀመሪያ ከጥንትሱ ጀምሮ ቴዲ ዜማውን ግጥሙንም ሲደርሰው እዚሁ የኩኩ ቤት ነበርን። ስቱዲዮም ሲሰራ ምን ጊታር የቀዳውበት በጣም ዋን ኦፍ ማይ ፌቨራይት ሶንግ ነው። በጣም ከምወዳቸው ዘፈኖች አንዱ ነው እና ከመነሻው ጀምሮ እዚህ በጣም ዜማው ሲሰራ ምናምን እንዳለ ትዝ ይለኛል ሞመንቱ። በጣም ደስ የሚል ጊዜ፣ ቴዲም በጣም አሪፍ አድርጎ ነው የደረሰላት። በጣም ደስ የሚል ዘፈን ነው። ያው የኔ ተሳትፎ ያው በሳክስፎን ተጫዋችነት ላይ የተሳተፍኩት ሰንበት የሚለው ሙዚቃ ላይ ተሳትፌያለሁ። ችክችካ በጣም ቆንጆ ዘፈን ነው። እሱ ላይ ተጫውቻለሁ ሳክስፎን። ከኩኩ ጋር የሰራናቸው በምንሰራቸው ስራዎች አዲስ አበባም ክፍለ ሀገርም ብዙ የሰራናቸው ስራዎች አሉ። በአንድ አጋጣሚ ባህር ዳር ለምሳሌ አንድ ትልቅ ሾው ነበረ። ልክ ዝግጅቱ ተጀመረ። ስቴጅ ላይ ወጥተን ሙዚቃ እየተጫወትን እያለ ልክ የእሷ ተራ ላይ ልክ እሷ ዘፈኗን ጀምራ ትንሽ እንትን እንዳለች ከባድ ድምፅ ተሰማ። በኋላ ያው የምንጠራጠረው ነገር ነበረ። ምንድን ነው ብለን ስንል ለካ ያ ፍንዳታ ነበር። ከባድ የቦምብ ፍንዳታ ተሰማ። በዛን ጊዜ የነበረው ድንጋጤ በተለይ ደግሞ ኩኩሻን ለማጽናናት ለማበረታታት የነበረ እንትን ከስቴጅ ላይ የወረድንበት እንዴት ብለን ምክንያቱም ከባድ ነው። እኛ የከተማ እንትን ነን። እዛ አካባቢ ያለው ሰው ለምዶታል ቦምብ ፍንዳታ። ቦምቡ ደግሞ የፈነዳው ያው የተለያየ ምክንያት አለው። የፖለቲካ ምክንያት ይኖረዋል። ያ ኮንሰርት ለምን ተዘጋጀ ምናምን ሊሆን ይችላል። ያን ያደረጉ ሰዎች የራሳቸው ምክንያት አላቸው። ግን እኛ ደግሞ ከከተማ ሄደን የቦምብ ፍንዳታ ስንሰማ በጣም ከባድ አስደንጋጭ ጊዜ ነገር ነበር። ግን የአጋጣሚ ደግሞ ኩኩ ስቴጅ ላይ መሆኗ ነገሩን በጣም ትንሽ እንትን ብሎት ነበር። በእውነት እንዴት ብለን እሷን ብቻ እንደምንም ብለን እሷን አጅበንና አቅፈን እንበለው በቃ ከስቴጅ ላይ ደግፈን ማውጣት ነበር የመጨረሻ እንትናቸው። ምክንያቱም ድንጋጤ አለ፣ ምን እንደሚፈጠር አናቅም። ከዛ በኋላ የሚቀጥም ነገር ሊኖር ይችላል አናቅም። ከዛ ግበውን በኋላ ሌላ ተኩስም ሊመጣ ይችላል አናቅም። ግን ቆመ በዛው። ግን እሷንም ያው በሰላም እንትን አለን። ከዛ ግን በማግስቱ በጣም ጥሩ ጊዜ ያሳለፈን እህቷ ቤት በጣም ቆንጆ ምሳ ተጋበዝን፣ ስንጫወት ዋልን። ያንን ምሽት የሚያስረሳ በጣም ቆንጆ ጊዜ ያሳለፍን እና ወደ አዲስ አበባ በሰላም ተመለስን። ከኩኩዬ ጋር ይሄን አልበም ፋይናል ስናደርግ ያው በደንብ ኮሚኒኬት እያደረግን፣ ኩኩዬ በጣም ትሁት ነች። ሀሳቧን በትህትና የምትፈልገውን ነገር በደንብ ታስረዳለች እና ጥሩ ጊዜ ነው የነበረን። ሙዚቃዎቹም በጣም ቆንጆ ሆነው ተሰርተው ነበር የመጡት። የሚክሲንጋቸውም አሪፍ ነው የነበረው። ብዙ ጊዜ አልወሰደም ማስተሪንጉንም ለመስራት ሳውንዱ ጥሩ ስለነበር ማለት ነው እና ቆንጆ ጊዜ ነው የነበረ። አይ ልጅ ከልጅን ለማበላለጥ ይሆንብኛል ይሄ ነገር። እውነት ለመናገር ነው ሁሉንም ነው የምወዳቸው። በእርግጥ ነው ደጃዝማች የሚለው ዘፈን ቆንጆ ነው፣ የሚያስጨፍር ነው፣ ትርጉም ያለው ዘፈን ነው። ቴዲም ስለዘፈነ በላዩ ላይ በጣም አሳምሮታል። የሱ ፓርት ላይ ደግሞ ሞቅ ይላል። ምክንያቱም እስክስታ መውረጃውና የዘፈኑ መጨረሻ ላይ ነው የሚገባውና በጣም ነው የምወደው። ያምራል።
ከሱም ሌላ ግን ብዙዎቹን እኔ እወዳለሁ። አሁኑ ስራዬን እኔ በጣም ነው የምወደው በእውነት እኔም ደክሜበታለሁ። ወድጃቸውም ነው የሰራሁት። የተለየ አልበም ነው ብዬም የምወደው አልበም ነው ይሄኛው። በጣም ደጃዝማች የሚለውን ነው የምወደው። የፍቅር ዘፈን ነው። ፍቅር ማለት ፓወርፉል እንደሆነና ሳትፈልግም ይገዛል ፈልገም ይገዛል። ግን ምን ያክል ደጃዝማች ማለት ያው እንደ ባለስልጣንም ነው እና ፍቅር ባለስልጣን ነው የሚለውን ሀሳብ ነው የሚገልጸው እዛ ላይ ብዬ አስባለሁ። ከአልበም ውስጥ ካሉት ትራኮች ትዝታዬ የተሰኘው ዘፈን ዜማው የቴዲ አፍሮ ነው። ግጥሙ የቴዲ አፍሮ እና የይልማ ገብረአብ ነው። አሬንጅመንቱን የሰራሁት እኔ ነኝ። እሱን ዘፈን ወደዋለሁ። ትዝታዬ የወዴት ነገርኩ አንድም ሳልፈራ ከአልበም ውስጥ የምወደው ትራክ ራሴ የተጫወትኩበት ችክችካው ሰንበት የሚለው ሙዚቃ ነው። ደጃዝማች የሚለው ላይ ትራክ ላይ ሳክስፎን ተጫዋች ነበርኩኝ። እንደገና ተጨማሪም እዛው አልበም ላይ ሶሎ እንዳደርግ ድሉ ተሰጥቶኝ አድርግ ያለው ዘፈኑን በጣም ቆንጆ ዘፈን ነው። አይ ሆፕ ሰው ሁሉ ይወደዋል። ከእውቁ ጎበዝ ደራሲ ኮላቦሬት ተደርጎ ከቴዲ አፍሮ ጋር የተሰራ ዘፈን ነው። በጣም ጥሩ አድርገው ነው ሁለቱም የሰሩት። እኔም ደስ ብሎ የተጫወትኩት ደጃዝማች የሚለው ዘፈን ወድጄዋለሁ። ከአልበም ውስጥ የአልበሙ መጠሪያ የሆነውን ደጃዝማች የሚለውን ትራክ መጀመሪያ እንደሰማሁት ነው የወደድኩት። አሁንም በጣም ውስጤ ከሚመላለሱት አልበም ውስጥ ካሉ ዘፈኖች እሱና ትዝታውን በጣም ወዳቸዋለሁ። ደስ የሚለው ነገር የተለያየ አይነት የሙዚቃ ቅኝት አለው። ቢቱም የተለያየ ነው። ደስ ይላል። ብዙ ትዊስት አለው፣ አርኤንቢ አለው፣ ስሎ አለው፣ ቺክቺክ አለው። ብዙ አይነት የሙዚቃ ቫራይቲ አለው እና ደስ የሚለኝ ስሰማው እሱ ነው። የሚሰለች አይደለም። የተለያየ ሰው በተለያየ ጆሮ አዳምጦት አንዱ አንዱን እያለ የሚወደው አይነት ዘፈኖች ናቸው። እዚህ ደጃዝማች የተሰኘው የኩኩ አልበም ላይ ብዙ አይነት የተለያዩ አይዲያዎች፣ ሀሳቦች ይገኙበታል እና ስለ ትዝታ፣ ስለ ፍቅር፣ ስለ ህይወት የተለያዩ ነገሮች የተገለጹበት ነው። በአጠቃላይ ቴዲን ጨምሮ አብዛኞቹ የገጣሚዎች እንደዚሁ ይልማ ገብረአብ፣ መሰለ ጌታውን፣ ናትናኤል ግርማቸው፣ መሰለ አስማማው፣ እንደዚሁ ፍሬዘር አበበ ወርቅ እነዚህ ሰዎች ናቸው በግጥም የተሳተፉበት። አብዛኛውን ዘፈን ቴዲ አፍሮ ነው። ወደ 7 ዘፈኖች በግጥምም ዜማም፣ በዜማ ደግሞ ወደ 9 ዘፈን ላይ ቴዲ ተሳትፏል። የተቀሩትን ደግሞ አሁን የጠራዋቸው ሰዎች ተሳትፈውበታል። በአሬንጅመንቱም እንደዛው አብዛኛውን ዘፈን ያቀናበርኩት እኔ ነኝና ብዙ አይነት ሀሳብ አለው። ሰው የሚወደው አይነት ነው። የፈለገውን መርጦ ማዳመጥ የሚችልበት አይነት አልበም ነው። በበሰለ ሁኔታ በጥራት ነው የሰራ ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁ። እንግዲህ ጠንካራ አልበም ነው። ኩኩል ጊዜ ያው ጊዜ ወስዳ ተጨንቃ ነው ወደ አድማጭ የምትመጣው እና በአሁኑም በጣም አሪፍ ስራዎች አሉት። አድማጭ ከኩኩ የሚጠብቀውን ነገር በደንብ ያገኛል ብዬ አስባለሁ። ለሁሉም ሰው ፌቨር የሚያደርገው ሙዚቃ በውስጡ አለ። ትዝታዎች አሉት። የተለያዩ አይነት ሪትም ያላቸው የሚያስደንሱ፣ የሚያስጨፍሩ፣ ቁም ነገር ያላቸው፣ ፍቅር ተኮር የሆኑ የተለያዩ አይነት ስራዎች አሉት።
እንደኔ በጣም የተሟላ ሙሉ የሆነ አልበም ነው። አዎ ይሄ የመጨረሻ አልበሜ ነው ብዬ አስባለሁ። እኔ ለምንድነው ስራውን ቅድም እንደገለጽኩት በጣም ያደክማል፣ በጣም አድካሚ ነውና በአልበም ደረጃ እንዲህ አይነት ድካሙ ስለመግባት ፍላጎት የለኝም። አጭር ነገር ካለ ወደፊት ነጠላ ዜማ ወይም ደግሞ 5-6 ትራኮች እንደዚህ የሚዘፈንበት አይነት እድል ከተገኘ ለመስፈን ፈቃደኛ ነኝ። አለበለዚያ ግን ሙሉ አልበም ይሄ የመጨረሻ አልበም ነው የሚሆነው በሙሉ አልበም ደረጃ። አልበሙ በአጠቃላይ ወደ 7 ዓመት አካባቢ ፈጅቷል እና በጣም በተረጋጋ መልኩን የሰራ ነው። የተውናቸውም ዘፈኖች አሉ። ኩኩዬ በአጠቃላይ ከ30 በላይ ዘፈኖች ነው ያሏት እና ከነዛ መካከል መርጠን ነው 12ቱን ዘፈኖች አሁን የጨረስናቸውና ዘፈን መረጣው ጊዜ ወስዷል። እንደገና ደግሞ እንደ ሁሌ አንገናኝም ነበርና የመጨረሻው ታይም ላይ ነው በጣም በሳምንት 2-3 ቀን መገናኘት የጀመርነው። በአጠቃላይ ከተጀመረበት ጊዜ ጀምሮ 7 ዓመት ፈጅቷል። እንደተለመደው ኩኩን ሰምቶ መቼስ ማንም ሰው ብዙ እስከዛሬ እስከምናውቀው ድረስ የኩኩ ድምፅ፣ አዘፋፈኗ፣ የዘፈኖቿ ድርሰት እስከዛሬ ኩኩ ተሰምቶ አንድም የተጣለ ዘፈን የለውም። እኔ ፐርሰናሊ በጣም ወድ ኩኩ ዘፈን አለ እንደውም በብዙ ሰው ጆሮ ውስጥ ለምን እንዳልገባ የራሴ ጥያቄ አለ። በናፍቆት የሚል ባካችሁ ታዳሚዎች ይህንን ዘፈን ዩቲዩብ ላይ በናፍቆት የሚል ዘፈን በህይወቴ እንደሱ ወደው ዘፈን የለም። ኩኩ ትክክለኛ ማንነቷ፣ አዘፋፈኗ፣ ማስረቅረቅም እንኳን እንዴት እንደምናስረዳው አላቅም። በሙዚቃ ቋንቋ ቢሆን ተሰውም ላይ ረዳው ይችላል። ግን ትክክለኛ ፊሊንግ ያለው ዘፈን ነው በናፍቆት የሚለው የኔ ፌቨራይት። ከዛ ውጭ ያለው ሁሉም የኩኩ ዘፈን አንድም ተጥሎ ማያውቅም። ሁሉም ብዙ አመት ሰርተናል። ሁሌ ሰው እንደ ጮኸ እንዳበደ ነው። አሁንም እንደዛ እንደሚሆን ተስፋ አደርጋለሁ። በናፍቆት ነው የከሳው እኔም በላው መቻታው። ይሄኛው አልበም ደግሞ በጣም ወድጄዋለሁኝ። በህዝብ ዘንድ እንግዲህ ተወዳጅ እንደሚሆን ተስፋ ትዝታ